አንተ መስጊድ ገብተ ዱዓ አድርገ አባት ቀብር ካለ አልሞተም አባት ለምን ሱቁ አንተ ነህ አንተ ያባት ሱቅ ነህ አንተ ዱዓ ያረክ መልካም ስራ እየሰራ እናት ቀብር ከተኛች አልሞተችም የሞተችው ዱዓ የሚያረግላት እጁን የሚዘረጋ ልጅ ያጣሽ ቀን ነው የሞተው አባታችን መቼ ነው እጁን ዘርግቶ ጌታዬ ዘንላቸው በልጅነቴ እንዳዘኑልኝ ብለ ያደረክ ጊዜ አልሞተችም እናት አላህ ገንዘብ ሰጥቶ ጉርጓድ ወደ ካስቆፈርክላት ውሃ ከቆፈርክላት አልሞተችም እናት አንድ ቁርአን አንዋር መስጊድ ገደ በ100 ብር ገዝታ አንድ የተቸገረ መስጊድ አንድ ቁርአን በሰጥ አልሞተችም እናት ለምን አንተ የሷ ቃና አንተ የሱ ቃና ይሄ እንግዲህ ቀብር ከሄዱ ነው ካሉ ግን ምን ያህል ወንድሞቼ ከናትና ከአባቶቻችን ጋር ግንኙነት አለን ስናገባ ምን ያህል እናማክራቸዋለን ቤት ስንሰራ ምን ያህል እናማክራቸዋለን ምን ያህልስ ጓደኛ አድርገናቸዋል እንዴት ተደርጎ ነው ጀነት የሚገባው የአላህ ጀነት አይደለም የሀብታም ቤት መግባት ውድ አይደል እንዴ ስንት ዘበኛ አይደል እንዴ ያለው ሀብታም ቤት መግባት ከላይ ዘበኛ አለ መሃል ላይ ሽቦ አለ ከታች ግቢው አጠገብ 3 ውሻ አለ እንዴት ትገባለህ እዚህ አይነት ግቢ የአላህ ጀነት ደግሞ ውድ ናት ጎንበስ ቀና ያልን እየቀራን ከናታችን ከአባታችን ግንኙነት ከሌለን አማክረው ና ባባ በለው ምን ጭንቃለ በለው ገንዘብ ካለ አካውንት ክፈትለት አንተ እንዳይጠይቀ አባት ለማኝ አይደለም ደስ ይበለው ክፈትለት ውሰድ በለው የፈለከው ውሰድ በለው መሰደቅ ፈለጋ አንተ ማስፈቀድ የለበትም ይሰድቅ ይው በአካውንት ከትችላሉ በለው መኮፈሳችንን ማንሳት አለብን ይሄ ገንዘብ የኔ ነው አትበል እኔ የሱ ቃኔን ገንዘብ የሱ ቃኔ ነው ማለት ያለብህ እናትን ባንተ እንዳትሳቀቅ ለዚህ ነው ምን ይባላል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩ ማንንም ሰው በዱንያ ላይ የሚቀጣው ቅጣት አላህ ለየውመል ቂያማ ያቆይለታል ለየውመል ቂያማ ያዘገይለታል በእናትና በአባቱ የሰራው ግፍ ሲቀር እሱ በዱንያም ያገኘዋል ዱንያ ላይ ምዚም ያገኘዋል እናቱን ሲያሰቃይ የነበረ የሚያሰቃይ ልጅ አላህ ይሰጠዋል ቂብላውን መታጠፋ ሚስት አላህ ይሰጠዋል ናግባ ናውጣ የቴርክ እንዳትቀነሳ እንዳትቀመጥ ምትል ሚስት ይሰጠዋል ቂብላ ሁሉ ሚስቱ ትሆናለች ማለት ነው ወደኋላ መመለስ ያስፈልጋል ይሄ ሙሲባ እንዳይመጣብን ዛሬ ወደ አላህ መመለስ አለብን እናቶቻችን ጓደኛ ማድረግ አለብን ከማንም በላይ ከመስጊድ ኢማም ከዓለም ዑለማ ሁሉ ላንተ በላጭ እናት ናት ተው ሌላው ትልቅ በዱንያ ላይ ትልቅ ቦታ የሰጣቸው አላህ ዑለሞችን አይደለም ከዑለማ በላይ ላንተ ትልቁ ዑለማ እናት ናት ከዑለማ በላይ ላንተ ትልቁ አባት ነው ከአባት ከእናቶቻችን ጋር የምናሳልፋቸው ሂደቶች ከዚህ ጀምሮ መስተካከል አለበት ማን አለን ማንም ሀብት የለንም ሀብታችን እነሱ ናቸው የቤቱ ውበቶች የለቅሶ ቤቱ ውበቶች የሰርጉ ውበቶች የማንኛውም የቤታችን እንቅስቃሴ ሁሉ ውበቶች እናትና አባቶቻችን ናቸው